بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء وسيد المرسلين سيدنا ونبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. بوانا وقت جاء فقراء الصحابة إلى رسول الله صلى الله عليه وسلم فقالوا: يا رسول الله، ذهب أهل الدثور بالأجور أو بالدرجات العلى والنعيم المقيم، يصلون كما نصلي ويصومون كما نصوم، ولهم فضل من الأموال، يحجون ويعتمرون ويجاهدون بها ويتصدقون منها. فقال: ألا أدلكم على شيء تدركون به من سبقكم وتسبقون به من بعدكم، ولا يكون أحد أفضل منكم إلا من صنع مثل صنيع ما صنعتم؟ قالوا: بلى يا رسول الله. قال: تسبحون الله 33 وتحمدونه وتكبرونه خلف كل صلاة 33. በሆነ ወቅት ገንዘብ የሌላቸው ድሆች የነበሩ ሷሃቦች ወደ አላህ መልእክተኛ ዘንድ መጡና ፈቃሉ እንዲህ አሉ: ያ ረሱላላህ፣ የአላህ መልእክተኛ ሆይ አሏቸው፣ ذهب أهل الدثور بالدرجات العلى. الدثور الأموال، ገንዘብ ባለቤቶች ባለሀብቶች ትልቁን ደረጃ ወሰዱት፣ የአኺራ ደረጃ። والنعيم المقيم፣ ቀጣይነት ያለው የጀነት ጸጋ ነውና እሱንም ባለሀብቶች ወሰዱት አሏቸው። እንግዲህ ሷሃቦች ሙሳበቃቸው፣ ውድድራቸው፣ ፉክክራቸው በአኺራ ስራ ነበር። በአኺራ ስራ የሚሽቀዳደሙት የሚፎካከሩት በአኺራ ስራ እንጂ እንዳሁኑ እንደኛ በተለያዩ በሀብቶች ህንፃዎችን በመገንባት በተለያየ በዱንያ ስራ ላይ አልነበረም ውድድራቸው። እነሱ ዋና ውድድራቸው ለአኺራ ነበር፣ ወይም ደግሞ በአኺራ ጀነት እንዴት ትልቅ ደረጃ እናገኛለን በሚለው ነበርና በዛ መሰረት እነዚህ ሀብት የሌላቸው ድሆች ወደ አላህ መልእክተኛ መጣው ባለሀብቶች ትልቁን ደረጃ ወሰዱት ብለው ጠየቋቸው። እንዴት አሏቸው። በምን መልኩ ምን ማለታችሁ ነው ሲሏቸው፣ ቃሉ እንዲህ አሉ: ይሰሉን ከማ ንሰሊ፣ ሀብታሞች እኛ እንደምንሰግደው ድሆች እንደምንሰግደው ይሰግዳሉ። ወየሱሙነ ከማ ነሱም፣ እንደምንጾመው እነሱም ይጾማሉ። ወለሁም ፈድሉ ሚን አልአምዋል፣ ከኛ ለየት የሚያደርጋቸውና ብዙ የአኺራ ስራ እንዲሰሩ ያደረጋቸው ፈድሉ ሚን አልአምዋል፣ ትርፍ ገንዘብ አላቸው። ከራሳቸው ተርፎ ለሌላ ሰው መጥቀም የሚያስችል ገንዘብ አላቸው። በዛ በገንዘባቸው የሑጁነ ቢሃ ወየዕተሚሩን፣ ሐጅ ያደርጋሉ፣ ዑምራ ያደርጋሉ፣ ጂሃድ ይወጣሉ፣ በአላህ መንገድ ላይ ወጪ ያደርጋሉ፣ የተለያዩ ኸይር ስራዎችን ይሰራሉ። ወየተሰደቁን፣ ሰደቃ ይሰጣሉ፣ ተቸገረ ይረዳሉ፣ የተራበ ያበላሉ፣ ታረዘን ያለብሳሉ። በዚህ በለጡን፣ እኛ ገንዘብ የለንም፣ በዚህ ትልቅ ደረጃ አገኙ፣ በአኺራ ወደፊት ሊያገኙ ነው፣ እኛ ደግሞ ይሄን ማድረግ አልቻልንም አሏቸው። የአላህ መልእክተኛ ምን አሉ? ፈቃለ አላ አዱልኩም፣ የሆነ ነገር ጠቁማችሁ አሉ። አላ ሸይ፣ እና ትድሪኩነ ቢህ መን ሰበቀኩም፣ ካሁን በፊት በደረጃ እንዳላችሁት እንግዲህ በገንዘባቸው ምክንያት ብዙ ኸይር ስራ የሰሩ ሰዎችን የምትቀድሙበት፣ ወተስቢቁነ ቢህ መን ባዕደኩም፣ ከናንተ በኋላ የሚመጡትም ወደ እናንተ ደረጃ ሊደርሱ አይችሉም። ወላ የኩኑ አሐዱን አፍضለ ሚንኩም፣ ማንም ሰው ከናንተ የበለጠ በደረጃ ሊሆን አይችልም። ኢላ መን ሶነዐ ሚስለ ማ ሶነዐቱም፣ እናንተ አሁን የሚነግራችሁን የምታደርጉትን ነገር ያደረገ ሰው ካልሆነ በስተቀር በደረጃ ሊደርስባችሁ ማንም አይችልም። እስካሁን በተለያዩ ኸይር ስራዎች በገንዘቦቻችሁ የተለያዩ ኸይር ስራዎችን በመስራት የቀደሟችሁን ሁሉ እናንተም ትቀድሟቸዋላችሁ። ሊደርሱባችሁም አይችሉም እናንተ የምታደርጉትን ካላደረጉ በስተቀር ብለው ሲነግሯቸው፣ ፈቃሉ በላ ያ ረሱላላህ፣ ይሄ ትልቅ ደስታ ነው፣ ትልቅ ብስራት ነው። ያ ረሱላላህ፣ በጣም ጥሩ ነገር ነው፣ ይሄኛው የምንፈልገው አሉ። እነሱ ይሄን ነው የምንፈልገው አሉ። እንግዲህ አውሳሉ ትሰቢሑን አላህ
وتحمدونه وتكبرونه خلف كل صلاة 33 كصلاة بوهلا فرض صلاة كسجداتشو بوهلا 33 ጊዜ سبحان الله ትላላችሁ አሏቸው وتحمدونه 33 እንደዚሁም 33 ጊዜ الحمد لله الحمد لله الحمد لله ትሉታላችሁ አላህን ታመሰግኑታላችሁ وتكبرونه አላህን ታለቁታላችሁ ታከብሩታላችሁ አላሁ አክበር ትላላችሁ 33 33 ጊዜ መቶ መሙሊያ لا اله الا الله ትላላችሁ ይሄን ካላችሁ አሏቸው ካሁን በፊት በተለያየ መልካም ስራ የቀደሟችሁ እናንተ ትደርሱባቸዋላችሁ ትቀድሟቸዋላችሁ ወደፊትም ቢሆን ማንንም እናንተ ጋር ሊደርስ የሚችል የለም ይሄን ያለ ካልሆነ በስተቀር አሏቸው አልহামዱሊላህ ነው ይሄማ በጣም ደስ የሚል ነገር ነው አሉና ድሆች ይሄን ተቀብለው ዚክር እንግዲህ ማድረግ ጀመሩ ከሶላት በኋላ ማለት ነው ከሶላት በኋላ ይሄን ዚክር እየዘከሩ ያለ ሀብታሞች ይሄን ነገር ሰሙ ሲሰሙ ምንድነው ሲሏቸው የአላህ መልእክተኛ እንግዲህ ዒልም መደበቅ ዕውቀት መደበቅ አይቻልም ነገሯቸው የአላህ መልእክተኛ ያስተማሩ ዚክር ነው ይሄን ካደረግ ምን ያህል ደረጃ እንደምናገኝ ሀብታሞች ይሄን ነገር አሁን እነሱ ጀመሩት ማለት ነው ሀብታሞችም ይሄን ዚክር ማለት ጀመሩ አሁን ለሁለተኛ ጊዜ እነዚህ ሱሐቦች መጡና ያ ረሱላህ ባለፈው አስተምረውን የነበረው ዚክር ከሶላት በኋላ የሚባለው ዚክር ሀብታሞች ሰሙትና እሱን ዚክር አሁንም ተያይዘውታል እነሱ ደግሞ ሌላ ነገር እንግዲህ እኛ ምን በልጥበት እነሱ ምን በልጥበት ወይም ቢያንስ ከነሱ ጋር እኩል እንድንሆን የሚያስችል ነገር ይንገሩን ብለው አሁንም ለሁለተኛ ጊዜ ሲጠይቁ የአላህ መልእክተኛ ምን አሉ ذلك فضل الله يؤتيه من يشاء ይሄ አላህ ትሩፋት ነው እንግዲህ አላህ በገንዘብ ሰጧቸዋል ይሄንም ዚክር እንዲሉ አላህ አብቅቷቸዋል ይሄ ፈضሉላህ ነው ምንም ማድረግ አይቻልም ሰዎች መቼም እኩል አይሆንም انظر كيف فضلنا بعضهم على بعض وللآخرة أكبر درجات وأكبر تفضيلا دبير الله دنيا ላይ ሰዎች ይበላለጣሉ በሀብት በዱንያ ይበላለጣሉ ተመልከታል አላህ አንዱን ከሌላው እንዲያበላለጥ ነው አለ ወለልآخرة آخرام ደግሞ أكبر درجات وأكبر تفضيلا የበለጠ በደረጃ በአኺራ ሰዎች ይበላለጣሉ በትሩፋት ይበላለጣሉ በዛ መሰረት እነዚህ ሰዎች እንግዲህ አላህ አብልጧቸዋል በገንዘብ እንዲሰሩ አደረጋቸው በዚክርም እንዲሰሩ አላህ አበቃቸው ምንም ማድረግ አይቻልም ሁልጊዜ እኩል ልትሆኑ አትችሉም ይሄ አላህ እንግዲህ ሰዎችን አበላልጦ ነው የፈጠረውና አሏቸው መጨረሻ ላይ እዚህ ላይ ምንድነው የምንረዳው እነዚህ ዚክሮች ማለት ምን ያህል ትልቅ ደረጃ ነው አሁን እዚህ ላይ ገንዘብ ይኖረኝ እንደዚህ ያደርግ ነበር እንደዚህ ሰጥ ነበር ምናምን እንላለን ብዙዎች ግን ገንዘብ ባይኖርም ይሄን ጠንቅቀህ ይሄን ዚክር አድርግ ሁሉ ጊዜ ከሶላት በኋላ ይሄን ሳትረሳ ይሄን ካልክ ብዙ ሀብታሞችን አንተ ትቀድማለህ በተለይ በአሁኑ ሰዓት ሀብታሞች መሽጉል የሚወርዱ ይሄን ዚክር የሚዘክሩበት ጊዜ የላቸው እንደው መተውም ሶላቱን ከሰገዱት አልহামዱሊላህ ነው በጥሞናውን ከሰገዱት አልহামዱሊላህ ነው ሰግደው ቁጭ ማለትም አይችሉም አንተ ግን ይሄን ሰግደህ አንተ ድሃ የሆንከው ሰው እቺን ቁጭ ብለህ ይሄን ዚክር ካልክ ሶላት በሰገድክ ቁጥር ይሄን በጥሞና ይሄን ዚክር ካልክ አንተ ከሀብታሞች በላይ ነህ በደረጃ አበቃ ይሄ ቢሸሃደቲ ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ያስቀመጡት የተናገሩት ነው ስለዚህ ገንዘብ አላህ ቢሰጠኝ ኑሮ አዎ ጥሩ ነው ገንዘብ ይሄን አደርግ ነበር ጥሩ ነው ቃል ብቻ እንዳይሆን እንጂ ሲሰጥህ ቃል እንዳታፈርስ እንጂ ምኞቱ ምንም ችግር የለውም ግን ይሄን መጀመሪያ እዛ ደረጃ ሊያደርስ የሚችል በቀላሉ አላህ ይሄን አስቀምጦልሃል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄን አስተምረዋል ስለዚህ ይሄን ዚክር በጥሞና ማለት ይሄን ዚክር መዘከር በጣም ትልቅ ደረጃ ያለው በየሶላቱ ይሄን ሳንረሳ ሳንዘነጋ ይሄን ካል እኛ በአኺራ በጣም ትልቅ ደረጃ እንደ ሀብታሞች ከሀብታሞችም በላይ የምንሆንበት ደረጃ ነው እንትን ነው ዚክር ነው ስለዚህ ይሄን ዚክር ሁሉ ጊዜም ቢሆን ይሄን ዚክር መዘንጋት የለብንም ማለት አለብን ማለት ነው እንግዲህ ይሄ ዚክር أجور عظيمة وثواب جزيل الذي يعود عليك من خلال هذه الأذكار اليسيرة በጣም ቀላል የሆኑ ጊዜ የማይፈጁ አንድ ደቂቃ እኮ ናቸው አሁን ይሄን ለማለት አንድ ደቂቃ ወይም ሁለት ደቂቃ ቢፈጅ እንኳን እንግዲህ ሀብታሞችን የምትወዳደርበት ዚክር ነው
ይሄን ዚክር ለማለት ደግሞ የአላህ መልእክተኛ ምን አሉ? በጣም ትልቅ የተናገሩት ነገር اللهم اعني على ذكرك وشكرك وحسن عبادتك የሚለውን ይሄን ዱዓ ማድረግ ሁሉ ጊዜ ይሄን ሁላችንም እንሸመደደው የሚገባ ዱዓ ነው ሐቂቃ ይሄን ከሶላት በኋላ የሚባሉ ዚክሮችንም ሌሎችንም ዚክሮችን ሁሉ ጊዜ አላህን በጥሩ ሁኔታ ለመገዛት ለመዘከር አላህ እንዲያስችልህ ተውፊቁ ሚን አላህ ነውና አላህ ካላገዘ ሁሉ ጊዜም ቢሆን ምንም በእኛ አቅም የሚሆን ነገር የለምና ይሄን ዱዓ ማድረግ ነው ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም ሙዓዝ የተባለውን ሱሐቢ ምን አሉት يا معاذ لا تدعنا دبور كل صلاة أن تقول اللهم أعني على ذكرك وشكرك وحسن عبادتك የሚለውን ዚክር ዱዓ አድርጋው በሰገድከ ቁጥር አሉ ከሶላት በኋላ ይሄ የመጀመሪያ ወይ ሶላት ውስጥ ያለንም እናደርገው የምንችለው ዱዓ ነው ለሌሎች ዚክር የሚያግዘን በር የሚከፍትልን ስለሆነ ይሄ ዱዓ ሁላችንም እንሸምደው ምንድነው እሱ ዚክሩ اللهم الله ሆይ أعني على ذكرك اللهم أعني على ذكرك وشكرك وحسن عبادتك የሚለው ነው አላህ ሆይ አዕኒ አግዘኝ ማለት ነው على ذكرك አንተን ለመዘከር አንተን ለማስታወስ ወሹክሪከ የሰጠኸኝ ጸጋና ኒዕማ ለማመስገን አንተው አብቃኝ ወሁስን عبادتك አንተን በጥሩ ሁኔታ ለመገዛት አንተው አብቃኝ ብለህ ዱዓ አድርግ ይሄን አትርሳሉ ዱቡረ ኩሊ ሶላት ከሰገርክ በኋላ በየሶላቱ ይሄን ዱዓ አድርግ ብለውታል ኢዓና አላህ ተውፊቅ ያስፈልጋል ይሄን ዚክር ለማለት የአላህ ተውፊቅ ከሌለ ሳትዘክር ተነስተህ ጥለው ትሄዳለህ ወይም ትረሳዋለህ ስለዚህ ይሄን ዱዓ መጀመሪያ ቀድመን ማድረግ اللهم اعني على ذكرك وشكرك شكر ለማመስገን አላህን ለማመስገን የአላህ ተውፊቅ እገዛ ያስፈልጋልና ይሄን ዱዓ ሁላችንም ልንሸመድደው ይገባል ልንለው ይገባል ይሄን ሁሉ ጊዜ የምንል ከሆነ አላህ እሱን ለመገዛት እሱን ለመዘከር ያግዘናል ለማለት ነው الله بسمانه تتقامي وجه الله يدرجن وبالله التوفيق السلام عليكم ورحمة الله وبركاته